Шаломані нотен леха, шаломані машир леха, шаломані нотен леха, шаломані машир леха. ዓለማችን በቴክኖሎጂ ረቃ ሰው ወደ ማርስ ለመሄድ በሚያለምበት በዚህ ሰዓት ዘመናዊ ስልክ፣ ኢንተርኔት፣ ቴሌቪዥንና ሌሎች ዘመን አመጣሽ ቴክኖሎጂዎችን ከርኩሰት የሚቆጥሩ ሰዎች አሉ ቢባሉ ያምናሉ? እነዚህ ሰዎች በዘመናዊ ከተሞች መሃል ሆነው ልክ እንደ ጥንቶቹ አባቶቻቸው በኦሪት ሕግ ብቻ ይኖራሉ። በሃይማኖታቸው ምክንያት ከእስራኤል መንግስት ጋር በተደጋጋሚ ጊዜ ግጭት ውስጥ ይገባሉ። አይሁዳዊ ሆነው ሳለም የእስራኤልን እንደ ሀገር መመስረት ይቃወማሉ። ዛሬ በታሪክና እውነት የዩቲዩብ ቻናላችን የሃሬዲ ወግ አጥባቂ የአይሁድ ኦርቶዶክሶችን አስገራሚ ህይወት እንመለከታለን። ሻሎማኒ ማሲር ሌኻ ሻሎም 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 ሻሎም። ወደ እነዚህ ማህበረሰቦች መንደር ሲገቡ መጀመሪያ የሚታየው አለባበሳቸው ነው። ወንዶቹ ሁል ጊዜ ጥቁር ሱፍና ነጭ ሸሚዝ ይለብሳሉ። ለምን መሰላችሁ? ጥቁር ቀለም ትህትናንና ከዓለማዊ ጌጣጌጥ መራቅን ያሳያል። ሌላው የሚገርመው ጆሮአቸው አጠገብ ያለው ረጅም ጸጉር ነው። ይህ ፓዮስ ይባላል። በኦሪት ዘሌዋውያን ምዕራፍ 19 ቁጥር 27 ላይ የራሳችሁን ጠርዝ አትላጩ የሚለውን ቃል በቃል ለመፈጸም ነው። ሴቶቻቸውም ቢሆኑ በጣም ጥብቅ የሆነ የአለባበስ ስርዓት አላቸው። የሚገርመው ግን ያገቡ ሴቶች ጸጉራቸውን በሻሽ ወይም በሰው ሰራሽ ጸጉር ዊግ መሸፈናቸው ነው። ራሳቸውን ለባሎቻቸው ብቻ ውብ አድርገው ለመጠበቅ ሲሉ እውነተኛ ጸጉራቸውን ለሰው ያሳዩ። ለኛ ስማርት ስልክ የዕለት ተዕለት ረዳታችን፣ ዓለምን የምናይበት መስኮታችን ሊሆን ይችላል። ለነሱ ግን ስማርት ስልክ በኪስ የሚይዙት የሰይጣን ወጥመድ ነው። የአይሁድ ኦርቶዶክስ መንፈሳዊ መሪዎች፣ ራባዮች ቴክኖሎጂን የሚያዩት እንደ ትልቅ ስጋት ነው። ኢንተርኔት ያልተገደበ ነፃነትን ይሰጣል። ይህ ነፃነት ደግሞ ወደ ዝሙት፣ ወደ ዓለማዊ ወሬና ከፈጣሪ ወደ መራቅ ይመራል ብለው ያምናሉ። በቤታቸው ቴሌቪዥን የለም፣ ልጆቻቸውም የቪዲዮ ጌም አያውቁም። ስማርት ስልክ መያዝ በእነሱ ዘንድ እንደ ትልቅ ርኩሰት ነው የሚታየው። ነገር ግን ለሥራ መገናኘት ስላለባቸው አንድ መፍትሄ ፈጠሩ፣ ኮሸር ስልክ። ይህ ስልክ ኢንተርኔት የለውም፣ ካሜራ የለውም፣ ቴክስት ሜሴጅ እንኳን መላክ አይችልም። ድምጽ ብቻ ነው የሚቀበለው። እንዲያውም እነዚህ ስልኮች በሃይማኖት መሪዎች የተፈቀደ የሚል ማህተም ተለጥፎባቸዋል። በጣም የግድ ከሆነና ኢንተርኔት መጠቀም ካስፈለጋቸው የተገደበ ኢንተርኔት ይጠቀማሉ። ይህ ሲስተም መጥፎ ምስሎችን፣ ማህበራዊ ሚዲያዎችና ከእምነታቸው ጋር የማይሄዱ ድረ ገጾችን በሙሉ ብሎክ ያደርጋል። እነዚህ ሰዎች እንደሚሉት ዓለም በቴክኖሎጂ በሰለጠነች ቁጥር የሰው ልጅ ነፍስ እየረከሰች ትሄዳለች። ስለዚህ ንጽህናቸውን ለመጠበቅ ሲሉ ራሳቸውን ከዘመኑ ስልጣኔ አግልለው ልክ እንደ ጥንቶቹ አባቶቻቸው በዝግታና በጸሎት መኖርን መርጠዋል። በኦርቶዶክስ አይሁድ መንደር ውስጥ እንደኛ አይነት ሂሳብ፣ ሳይንስ ወይም ጂኦግራፊ ትኩረት የሚሰጣቸው ትምህርቶች አይደሉም። ወንዶቹ ልጆች ገና ከ3 ዓመታቸው ጀምሮ ቼደር ወደሚባል ሃይማኖታዊ ትምህርት ቤት ይገባሉ። ትምህርታቸው ሙሉ በሙሉ በዕብራይስጥ ቋንቋ የሃይማኖት መጻሕፍትን ማጥናት ነው። እንደ እንግሊዘኛ ወይም ሂሳብ ያሉ ትምህርቶች የሚሰጡት በጣም ጥቂት በሆነ ሰዓት፣ አንዳንዴም ጨርሶ አይሰጡም። ሴቶች ግን በተቃራኒው መጠነኛ ዓለማዊ ትምህርት እንዲማሩ ይፈቀድላቸዋል። ምክንያቱም ወደፊት ወንዶቹ ቶራ ሲያጠኑ ሴቶቹ ሰርተው ቤተሰብ እንዲያስተዳድሩ ስለሚጠበቅ ነው። የሚገርመው ነገር ብዙዎቹ ወላጆች በተለይ አባቶች ምንም አይነት ኮሌጅ ወይም ዩኒቨርሲቲ ገብተው አያውቁም። ለነሱ ትልቁ የትምህርት ደረጃ የሺቫ ተማሪ መሆን ነው። አባቶች እድሜ ልካቸውን ኮሌል በሚባሉ ማዕከላት ውስጥ ሃይማኖታዊ ክርክሮችን ሲያደርጉና ሲያጠኑ ይኖራሉ። ለነሱ ዕውቀት ማለት የፈጣሪን ሕግ ማወቅ ብቻ ነው። በብዙ ባህሎች ወንዶች ናቸው የቤት አውራና ሰራተኛ የሚባሉት። በእነሱ ዘንድ ግን አብዛኛውን ጊዜ የቤተሰቡ የገቢ ምንጮች እናቶቹ ናቸው።
ወንዶቹ ስራህ ምንድነው ተብሎ ቢጠየቅ መልሱ መጸለይና ማጥናት የሚል ይሆናል። ዓለማዊ ዕውቀትን እንደ ከንቱነት ስለሚያዩት ብዙዎቹ አባቶች ዩኒቨርሲቲ ደርሰው አያውቁም። ይልቁንም ሴቶቹ በሂሳብ አያያዝ፣ በትምህርት ወይም በተለያዩ የንግድ ስራዎች ተሰማርተው ቤተሰባቸውን ያስተዳድራሉ። በተጨማሪም ከመንግስት በሚሰጥ ድጎማና በዓለም ዙሪያ ካሉ ሀብታም አይሁዶች በሚላክ እርዳታ ኑሯቸውን ይገፋሉ። ጥቂቶቹ ደግሞ እንደ አልማዝ ንግድ፣ ሪል ስቴት እና የመጽሐፍ ህትመት ባሉ ዘርፎች ላይ ተሰማርተው በጣም ሀብታሞች ናቸው። ለአይሁድ ኦርቶዶክስ ቅዳሜ ሰንበት ተራ ቀን አይደለም። ከአርብ ምሽት ጀምሮ ዓለም ለነሱ ትቆማለች። ዘጸአት ምዕራፍ 35 ቁጥር 3 ላይ በሰንበት ቀን በማደሪያዎቻችሁ ሁሉ እሳት አታንድዱ የሚል ትእዛዝ አለ። የአይሁድ ረቢዎች ኤሌክትሪክን እንደ እሳት ወይም እሳትን የመፍጠር ሂደት አድርገው ስለሚቆጥሩት በሰንበት ቀን ስዊች መጫን ወይም ማንኛውም የኤሌክትሪክ መሳሪያ ማንቀሳቀስ እንደ ስራና እሳት ማቀጣጠል ይቆጠራል። መኪና መንዳት፣ ስልክ መነካካት ወይም መብራት ማብራትና ማጥፋት ፈጽሞ የተከለከለ ነው። ታዲያ በፎቅ ላይ የሚኖሩ እንዴት ይሆናሉ ካላችሁ፣ ሐረዲዎች የሰንበት ሊፍት የሚባል አሳንሶር አላቸው። ሊፍቱ በየፎቁ ራሱ እየቆመ ይከፍታል፣ ይዘጋል። ሰዎቹ ምንም ቁልፍ አይጫኑ። በቤታቸውም ቢሆን መብራቱ እንዳይጠፋ ልዩ ልዩ ዘዴዎችን ይጠቀማሉ። በሰንበት እንኳን መኪና ሊነዱ ቀርቶ በኪሳቸው ቁልፍ ወይም ሳንቲም ይዘው መንገድ ላይ መውጣት አይፈቀድላቸውም። በስህተት በመንደራቸው መኪና እየነዳ ሊያልፍ የሞከረ ካለ በጣም በመናደድ ድንጋይ እስከ መወርወር ይደርሳሉ። የምግብ ማብሰያም ቢሆን አይነኩም። የሰንበት ምድጃ የሚባል አላቸው። ምድጃው ምግቡ ሳያቃጥል ቀኑን ሙሉ በዝቅተኛ ሙቀት የሚያቆይ ልዩ ዘዴ ነው። በወግ አጥባቂዎቹ የአይሁድ ኦርቶዶክሶች ትዳር በሽማግሌ አማካኝነት ነው የሚፈጸመው። ወጣቶች ተቀላቅለው አይጨፍሩም፣ አይጫወቱም። የፍቅር ጓደኝነት የሚባል ነገር የለም። ማንኛውም የወሊድ መቆጣጠሪያ እንደ ኃጢአት ነው የሚቆጥሩት። ስለዚህም ቤተሰቦቻቸው በጣም ትልልቅ ናቸው። በአማካኝ አንድ ቤተሰብ ከ7 እስከ 12 ልጆች ሊኖሩት ይችላሉ። ይህም ህዝባቸው በፍጥነት እንዲያድግ አድርጎታል። የሐሬዲ አይሁዶች ሕይወት ከጸሎትና ከጥናት ባለፈ ለሚያምኑበት እውነት ዋጋ የሚከፍሉበትም ነው። በተለይ በእስራኤል መንግስትና በእነሱ መካከል ያለው ግንኙነት ሁልጊዜም እንደቆመ ካራ ነው። መንግስት እያንዳንዱ እስራኤላዊ በውትድርና እንዲያገለግል ቢፈልግም ሐሬዲዎች ግን የእኛ መሳሪያ ጸሎት እንጂ ጠመንጃ አይደለም በማለት በጽኑ ይቃወማሉ። በዚህም ምክንያት በመንገዶች ላይ ደም አፋሳሽ የሆኑ የተቃውሞ ሰልፎችና ከፖሊስ ጋር የሚደረጉ ግጭቶችን ማየት የተለመደ ነው። መንግስት በትምህርት ቤቶቻቸው ውስጥ ሳይንስ፣ ሂሳብና እንግሊዝኛ እንዲማሩ ይፈልጋል። ነገር ግን ልጆቻችን ዓለማዊ ዕውቀት ከቀሰሙ ከሃይማኖታቸው ይወጣሉ ብለው ይቃወማሉ። መንግስት ትምህርት ቤቶቹን ለመቆጣጠር ሲሞክር ግጭት ይነሳል። የሚገርመው ነገር አንዳንድ በጣም ጽኑ የሆኑ የሐሬዲ ክፍሎች የእስራኤልን መንግስት እንደ ህገወጥ ያዩታል። እውነተኛ የእስራኤል መንግስት መመስረት ያለበት በመሲሁ እንጂ በሰው እጅ አይደለም ብለው ስለሚያምኑ የእስራኤልን ባንዲራ ያከብሩም፣ ግብር መክፈልም አይፈልጉም። በኮቪድ-19 ወረርሽኝ ወቅት መንግስት ስርጭቱን ለመግታት መስጊዶችን፣ ቤተክርስቲያኖችና የጸሎት ቤቶች እንዲዘጉ ትዕዛዝ ባስተላለፈበት ወቅት ብዙዎቹ የሐሬዲ መሪዎች ከኮሮና ይልቅ ጸሎት ማቆም ይበልጥ አደገኛ ነው በማለት ትዕዛዙን ሳይቀበሉ ቀርተዋል። በመቶዎች የሚቆጠሩ ሰዎች ተፋፍገው ጸሎት ሲያደርጉና ልጆቻቸውንም ወደ ትምህርት ቤት ሲልኩ ነበር። በኮቪድ ህግ መሰረት ጥቂት ሰዎች ብቻ እንዲገኙ ቢፈቀድም ታዋቂ የሐሬዲ መሪዎች ሲሞቱ በ10 ሺዎች የሚቆጠሩ ተከታዮቻቸው ህጉን ጥሰው ወደ አደባባይ በመውጣት የቀብር ስርዓት ይፈጽሙ ነበር። ፖሊስ የኮቪድ ህግን ለማስከበር ወደ ሰፈራቸው ሲገቡ ሐሬዲዎች ፖሊሶችን ናዚ እያሉ ይሳደቡ ነበር።
እነዚህ ሰዎች ከእስራኤል ውጪ እንደ ኒውዮርክ ባሉ ትልልቅ ከተሞች መሃል የራሳቸውን ዓለም መስርተው ይኖራሉ። በራሳቸው ትምህርት ቤት ልጆቻቸውን ቶራ ብቻ ያስተምራሉ። ዓለም ቢቀየርም እነሱ ግን አንቀየርም ብለው የጸኑ ናቸው። ለእኛ በቴክኖሎጂ ለታጠርን ሰዎች ይህ ህይወት እስር ቤት ሊመስለን ይችላል። ለእነርሱ ግን እውነተኛው ነፃነትና ቅድስና እዚህ ውስጥ ነው። እናንተስ ቴክኖሎጂን እርግፍ አድርጋችሁ ትታችሁ እንደዚህ መኖር ትችላላችሁ? ሐሳባችሁን ኮሜንት ላይ አጋሩ። Shalom, 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 shalom.